Shalom, may the blessing of God be upon you. ዛሬ ሊጸልይላችሁ በጌታ በኢየሱስ ክርስቶስም እግዚአብሔር የተናገረው በሕይወታችሁ ላይ ይሁን። ከእግዚአብሔር የሰማችሁት ነገር በኢየሱስ ክርስቶስም አካልን ይልበስ። የእግዚአብሔር ቃል ሲናገር ሐዋርያ ሥራ ምዕራፍ 27 ከቁጥር 25 ላይ እንደዚህ ይላል፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ ይላል። ጳውሎስ አብሮ ለተሳፈሩ ሰዎች ይህን መልእክት ሲያስተላልፍ እንሰማለን። ከጳውሎስ ጋር የተሳፈሩ ሰዎች ከወጀቡ ከማዕበሉ ብዛትና ብርታት የተነሳ ወጀቡ አይሏል፣ ማዕበሉ አይሏል። ነገር ግን አንድ ነገር ያደርጋሉ። የያዙትን ጭነት እያራገፉ በባህር እየጣሉ ብቻ እኛ ብናመልጥ ይሻላል እያሉ በነበሩ ሰዓት እሱ ደግሞ እንደዚህ ይላል፣ እግዚአብሔር ከወጀቡ በፊት ተናግሮኛል። እግዚአብሔር ከማዕበሉ በፊት ተናግሮኛል። በቄሳር ፊት ቆሜ ስለ ኢየሱስ እንደምናገር ሰምቻለሁ። ስለዚህ እንደተናገረኝ እንዲሁ እንደሆን እግዚአብሔርን አምናለሁ አለ። ዛሬ ሊጸልይላችሁ ከእግዚአብሔር የሰማችሁት ነገር በኢየሱስም በሕይወታችሁ ላይ ይሆን። እጃችሁ ላይ የያዛችሁትን ነገር የሚያስጥል አይነት ወጀብ ሊነሳባችሁ ይችላል። ማዕበል ሊነሳባችሁ ይችላል። እጃችሁ ላይ የያዛችሁት ነገር እንድታባክኑ የሚያደርግ ነገር ሊገጥማችሁ ይችላል። ራያችሁን የሚያስጥል ነገር ሊገጥማችሁ ይችላል። ነገር ግን እግዚአብሔር የተናገረው ይሆናል። እግዚአብሔር የገባላችሁ ኪዳን ይፈጸማል። እግዚአብሔር የገባላችሁ ተስፋ ይፈጸማል። ተስፋችሁን ለመብላት የተሰለፈ እጅ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ይቆረጥ። መንገዳችሁ በጌታ በኢየሱስም የተከፈተ ይሆን። ከዚህ ሰዓት ጀምሮ በናዝሬቱ ጌታ በኢየሱስ ክርስቶስም ጸልያለሁ። እግዚአብሔር የተናገራችሁ በሕይወታችሁ ላይ ይሆን። ለዚህ ነው ዘፍጥረት ምዕራፍ 21 ከቁጥር 1 ጀምሮ እግዚአብሔርም እንደተናገራ ሳራን አሰባት፣ እንደተናገራትም ለሳራም አደረገላት። እግዚአብሔርም በተናገረው ወራት ሳራ በስተእርጅናዋ ለአብርሃም ወንድ ልጅን ወለደችለት ይላል። በጌታ በኢየሱስም እግዚአብሔር የተናገረው ወራት እግዚአብሔር የገባላችሁ የተስፋ ቃል ጊዜው ሰዓቱ ሳያልፍ በኢየሱስም ከበረከታችሁ ጋር ተገናኙ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የተናገራችሁ ይሆን። ከሰማችሁት ውጭ በሕይወታችሁ ላይ አይሆንም። ይህም በኢየሱስ ስም በሕይወታችሁ ላይ ተፈጸመ።